ስለ ቸርነቱ ስድብን ከፈሉት፣ ስለ ርኅራኄው። ሰላም ጤና ይስጥልኝ። ተናጋሪ በተሰኘ ዩቲዩብ ቻናላችን ዛሬ እጅግ ልዩና ድንቅ ወደሆነ መንፈሳዊና ታሪካዊ ጉዞ ወስዳችኋለሁ። በዓለም ዙሪያ በሚገኙ ታላላቅ ካቴድራሎች፣ ጥንታዊ ገዳማትና በሚስጥር በተጠበቁ ቤተ መዛግብት ውስጥ አንድ ታላቅ እውነት ተቀብሮ ይገኛል። ከ2000 ዓመታት በፊት በዚች ምድር ላይ ተመላልሶ የነበረው የታሪክ መለወጫ የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትዝታዎችን የያዙ ነዋያተ ቅድሳት ዛሬ ይገኛሉ። እነዚህ ነዋያት የታሪክ ምስክሮች ብቻ አይደሉም። በሚሊዮን የሚቆጠሩ ሰዎችን ሕይወት የለወጡ፣ ሳይንስን ያስደነገጡና እስከ ዛሬም ድረስ ተአምራትን የሚሰሩ ናቸው። ዛሬ በዚህ ፕሮግራማችን ስለ ቱሪኑ ከፈን ሚስጥር፣ ስለ እሾህ አክሊሉ ጉዞ፣ በኢትዮጵያ ስለሚገኘው ግማደ መስቀልና ሌሎችም በዓለም ዙሪያ ስለተበተኑት የጌታችን ንብረቶች በጥልቅ እንመለከታለን። እነዚህ ቅዱሳን ቦታዎች በአካል ሄዶ መጎብኘት ለሚፈልግ ሰውም አስፈላጊውን የጉዞ መረጃ አካተናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የቱሪኑ ከፈን ጉዟችን የምንጀምረው ከጣሊያኗ ቱሪን ከተማ ነው። እዚያ የሚገኘው በቅዱስ ዮሐንስ መጥምቅ ካቴድራል ውስጥ በዓለም ላይ ብዙ ጥናት የተደረገበት የቱሪን ከፈን ይገኛል። ይህ 4.4 ሜትር ርዝመት 1.1 ሜትር ስፋት ያለው የተልባ እግር ጨርቅ ነው። በወንጌል ላይ ዮሴፍና ኒቆዲሞስ ጌታን ከመስቀል አውርደው የገነዙበት ጨርቅ እንደሆነ ይታመናል። የዚህ ከፈን ትልቁ ሚስጥር በላዩ ላይ የሚታየው የሰው ምስል ነው። ምስሉ በሰው እጅ የተሳለ የተቀባ ወይም የታተመ አይደለም። እንደ አውሮፓውያን አቆጣጠር በ1898 ለመጀመሪያ ጊዜ በፎቶግራፍ ሲነሳ በፎቶ ኔጌቲቭ ላይ የወጣው ምስል ዓለምን ያስደንግጧል። በጨርቁ ላይ የሚታየው ሰው የደረሰበት ስቃይ፣ የጅራፍ ምልክቶች፣ በእጆቹና በእግሮቹ ላይ ያሉ የችንካር ቀዳዳዎች እንዲሁም በጎኑ ያለው የጦር ውጋት በወንጌል ከተጻፈው ጋር ፍጹም ይገጣጠማል። ሳይንቲስቶች ባደረጉት ምርመራ በከፈኑ ላይ ያለው ደም እውነተኛ የሰው ደም መሆኑን፣ የደም አይነቱም ኤቢ ፖዘቲቭ መሆኑን አረጋግጠዋል። በጨርቁ ላይ የሚገኙት የአበባ ዘሮች ደግሞ በኢየሩሳሌም አካባቢ ብቻ የሚገኙ መሆናቸው ተረጋግጧል። ይህ ቅዱስ ከፈን ለማየት ከፈለጉ ካቴድራሉ ሁልጊዜ ለሕዝብ ክፍት አይደለም። ነዋዩ እንዳይበላሽ በልዩ ጥበቃ ስለሚቀመጥ በየ10 ወይም በየ20 ዓመታት አንዴ ለሕዝብ እንዲታይ ይፋ ይደረጋል። ይሁን እንጂ በካቴድራሉ አጠገብ በሚገኘው ሙዚየም ውስጥ የከፈኑ ትክክለኛ ቅጂ የተደረጉ ጥናቶችን በማንኛውም ጊዜ ማየት ይቻላል። አስቡት፣ ይህንን ከፈን ለማየት 10 ዓመት ወይም 20 ዓመት መጠበቅ የግድ ይሆናል። ሁለተኛው የእሾህ አክሊሉና የፈረንሳይ ድንቅ ታሪክ ነው። አሁን ደግሞ ወደ ፈረንሳይ መዲና ፓሪስ እናምራ። በታዋቂው የሉቨር ሙዚየም ውስጥ ጌታችን በዕለተ ዓርብ በራሱ ላይ የተደፋበት የእሾህ አክሊል ይገኛል። ይህ አክሊል መጀመሪያ የነበረው በኢየሩሳሌም ቢሆንም በኋላ ወደ ቁስጥንጥንያ ያሁኗ ደግሞ ኢስታንቡል ተወስዶ ነበር። በ13ኛው ክፍለ ዘመን የፈረንሳዩ ንጉሥ ቅዱስ ሊዮስ በከፍተኛ ዋጋ ገዝቶት ወደ ፓሪስ አስገብቶታል። ንጉሱ ይህንን አክሊል ለመቀበል ጫማውን አልቆና ራሱን ዝቅ አድርጎ ወደ ከተማዋ እንደገባ ታሪክ ይነግረናል። አክሊሉ ለብዙ ዘመናት በኖትርዳም ካቴድራል ውስጥ ተቀምጦ የነበረ ቢሆንም በ2019 በካቴድራሉ ላይ በደረሰው አስከፊ የእሳት አደጋ ወቅት በጀግኖች የእሳት አደጋ ሰራተኞች ተርፎ አሁን በሉቨር ሙዚየም ውስጥ በክብር ተቀምጧል። ይህንን አክሊል ለማየት የሚፈልጉ ምዕመናን በየወሩ የመጀመሪያ ዓርብ ዕለት እና የአብይ ጾም ወቅት ለሕዝብ እይታ የሚቀርብበት ጊዜ መሳለም ይችላሉ።
ሶስተኛው ግማደ መስቀሉ እና የኢትዮጵያ ድርሻ። የጌታችን ነዋያተ ቅድሳት ሲነሱ የሀገራችንን የኢትዮጵያ ስም ቀድሞ ይነሳል። ንግሥት እሌኒ መስቀሉን ካገኘች በኋላ ግማደ መስቀሉ ለተለያዩ ሀገራት ማለትም ለሮም፣ ለቁስጥንጥንያ፣ ለአንጾኪያ፣ ለአሌክሳንድሪያ ተከፋፍሎ ተሰጥቷል። ከዚህም መካከል ግማደ መስቀሉን በክብር ይዛ የቆየችውና እስከ ዛሬም ድረስ በታላቅ በዓል የምታከብረው ሀገራችን ኢትዮጵያ ናት። በአፄ ዳዊት ዘመን የተጀመረውና በአፄ ዘርዓ ያዕቆብ ጊዜ ፍጻሜውን ያገኘው የመስቀሉ ጉዞ ዛሬ በደብረ ከርቤ ግሸን ማርያም አርፎ እናገኛለን። ግሸን ማርያም የመስቀል ቅርጽ ባለው ተራራ ላይ የምትገኝ ድንቅ ስፍራ ናት። በየዓመቱ በመስከረም 21 ቀን በሚሊዮን የሚቆጠሩ ሰዎች መስቀሉን ለመሳለምና ለመባረክ ወደዚህ ስፍራ ይጎርፋሉ። በሌሎች ሀገራት እነዚህ ነገሮች እንደ ታሪካዊ ቅርስ በሙዚየም ቢቀመጡም በኢትዮጵያ ግን በሕያው እምነትና በስርዓተ አምልኮ የሚከብሩ ናቸው። ይህ ለኢትዮጵያ ትልቅ ክብርና ጸጋ ነው። ሶስተኛው የቅዱስ ጦሩና የመቃብሩ ጨርቅ። ወደ ቫቲካን ስናቀና በቅዱስ ጴጥሮስ ባዚሊካ ውስጥ በከፍተኛ ቦታ ላይ ተቀምጦ የሚገኘው ቅዱስ ጦር ወይም ዘ ሆሊ ሌንስ እናገኛለን። ይህ ጦር ጌታችን በመስቀል ላይ ያለ ጎኑ የተወጋበት እንደሆነ ይታመናል። ይህ ጦር በታሪክ ውስጥ ለብዙ ነገስታት የኃይልና የድል ምልክት ተደርጎ ሲወሰድ ቆይቷል። በተጨማሪም በስፔን የሚገኘው ሱዳሪየም ኦፍ ቪዬዶ መልቀስ ያስፈልጋል። ይህ ጨርቅ በወንጌል ላይ እንደተጠቀሰው በጌታችን ራስ ላይ ተጠምጥሞ የነበረው ጨርቅ ነው። የሚገርመው ነገር በዚህ ጨርቅ ላይ ያለው የደም ምልክትና አሻራ በቱሪኑ ከፈን ላይ ካለው ጋር ፍጹም ተመሳሳይ መሆኑ ነው። ይህም ሁለቱም ጨርቆች በአንድ ሰው ላይ ጥቅም ላይ እንደዋሉ ሳይንሳዊ ማረጋገጫ ይሰጣል። ይህ ጨርቅ በዓመት 3 ጊዜ ብቻ ማለትም በስቅለት ወይም አርብ፣ መስከረም 14 እና መስከረም 21 ለሕዝብ እይታ ይቀርባል። የሌላኛው የጉዞ መረጃ ነው። እንዴት መጎብኘት ይቻላል? ይህ ቅዱሳን ቦታዎች በአካል ሄዶ መጎብኘት ለሚፈልግ ሰው የሚከተሉትን ነጥቦች ማወቅ ይጠበቅበታል። የመጀመሪያው ጣሊያን ወይም ቱሪን። ወደ ቱሪን ለመጓዝ የሽንገን ቪዛ ያስፈልጋል። የቱሪን ከፈን ለሕዝብ የሚታይበት ጊዜ አስቀድሞ በካቴድራሉ ድረገጽ ላይ ማረጋገጥና ቦታ ማስያዝ ያስፈልጋል። ሁለተኛው ፈረንሳይ ወይም ፓሪስ። የፈረንሳይ ሉቨር ሙዚየም በማንኛውም ጊዜ ክፍት ቢሆንም የእሾህ አክሊሉ ለጸሎት የሚቀርብበት ልዩ ቀናት ማወቅ ተገቢ ነው። ሶስተኛው ኢትዮጵያ ወይም ግሸን። ወደ ግሸን ማርያም ለመሄድ ከመስከረም 15 ጀምሮ ጉዞዎች ይጀምራሉ። ከአዲስ አበባ በመኪና ወይም በደሴ በኩል አድርጎ መሄድ ይቻላል። ውድ የተናጋሪ ቤተሰቦች ዛሬ የተመለከትናቸው ንዋያተ ቅድሳት የታሪክ ማስታወሻዎች ብቻ አይደሉም። ጌታችን ለሰው ልጆች ያለውን ፍቅር፣ የደረሰበትን መከራና የትንሣኤውን እውነት የሚመሰክሩ ሕያው ድምጾች ናቸው። ሳይንስና ምርምር ሊደርስባቸው ያልቻሉ ብዙ ሚስጥራቶችን በውስጣቸው ይዘዋል። እናንተስ ከዚህ ቅዱሳን ንዋያት መካከል በአካል ሄዳችሁ ለማየት የምትመኙት የትኛውን ነው? ወይም ደግሞ እነዚህን ቦታዎች የጎበኛችሁ ካላችሁ ያጋጠማችሁን ስሜትና ተአምር በኮሜንት መስጫው ላይ አጋሩን። ይህ ቪዲዮ ለሌሎች ትምህርት እንዲሆን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ተናጋሪን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን ከልብ እናመሰግናለን። በሌላ አስገራሚ ታሪክ እስከምንገናኝ ድረስ ሰላም ቆዩን። ቸር ያሰማን።